ዴርቶ ጋዳ ደራሲ ይስማከ ወርቁ ተራኪዎች ዓለም ፀሐይ ወዳጆና ተክሌ ደስታም በፋር ኢስት ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የታተመ ዴርቶ ጋዳ አዘጋጅ ተክሌ ደስታም ክፍል 5 ባለፈው ሳምንት በክፍል 4 የዴርቶ ጋዳ ተረካችን ዶክተር ሚራጅ ከኢንጂነር ሻጊዝ ለማወቅ የሚፈልገውን የንቅሳቱን ሚስጥር ማግኘት አልቻለም። ኢንጂነር ሻጊዝ የዶክተር ሚራጅን አጥብቆ መጠየቅ ጥርጣሬ ውስጥ እንዲገባ አድርጎታል። በዚህም የተነሳ ኢንጂነር ሻጊዝ በጀርባው ላይ ያለውን ንቅሳት ረጅም ዘመን እንዳለፈውና ለዛውም የደበዘዘ መሆኑን ነግሮት ለምን እንዲህ እንዳስጨነቀው ጠየቀው። ዶክተር ሚራጅ ለኢንጂነር ሻጊዝ ጥያቄ ምላሽ ሰጠው። በጀርባው ላይ ያለውን ተመሳሳይ ንቅሳት ገልጦ ያሳየው ነበር። ኢንጂነር ሻጊዝ የሆነውን ማመን አቃተው። ቀድመው ይተዋወቁ እንደሆነ ጠየቀው። የትውልድ ቦታቸውም ተመሳሳይ አይደለም። ለሁለቱም የነገር አስገርሟቸዋል። ሶስት ሰዎች የኢንጂነር ሻጊዝን የሕክምና ክፍል በርግደው ገብተው ዶክተር ሚራጅን ዳይሬክተሩን የሚፈልጉት ነገሩት። ሁለቱ ነጭ ጋውን ለብሰዋል። የአንደኛው ማንነት ግን አይታወቅም። አንደኛው ሰው የኢንጂነር ሻጊዝን የሕክምና መረጃዎች ያዙትን ወረቀቶችና ላፕቶፕ ኮምፒውተር ይዞ ለመውጣት ሲል ዶክተር ሚራጅ ሰውየውን ጎትቶ ከመሬት ጣለው። በፍጥነት ተነስቶ ከሚራጅ ላይ ሽጉጥ ደቀነበት። ዶክተር ሚራጅ ከዳይሬክተሩ የሥራ መልቀቂያ ወረቀት ተሰጠው። ለሙሳድ የምትሰራው ሲፓራ ኢንጂነር ሻጊዝን ለመያዝና ለእስራኤል አሳልፋ ለመስጠት ቆርጣለች። ሲፓራ አጠገብ ላለውና ለሥራ ባልደረዋ አናንያ ያደገችበትን አካባቢ የሚያሳየውን ፎቶግራፍ እያሳየችው በትዝታ ተጨልፋ ሄዳለች። አናንያ የሱ ሊያደርጋት የሚፈልጋት ሲፓራ በልቧ ውስጥ ትልቅ ስፍራ ያለውን ፍቅሯ የሆነውን ሚራጅን ዛሬም ያለመች ነው። ባለፈው ሳምንት ካቆምንበት እንቀጥላለን። ሲፓራ ወደ አደገችበት ወደ ዳጋ እስጢፋኖስ በሐሳብ ከንፋለች። ክፍል 5 አሁን ይቀጥላል። ሲፓራ ወደ ደሴቶቹ ገዳም የገባችው ገና በ3 ዓመቷ ነበር። ወደዚህች ደሴት አምጥተው ለሴት መናንያኑ ያስረከቧት ከመንትዮቹ ደሴቶች በጣም ርቆ ከሚገኘው ዳጋ እስጢፋኖስ በሚባለው የወንዶች ገዳም ውስጥ የሚኖሩት አባ ፊንሐስ ነበሩ። አባ ፊንሐስ ለሴት መናንያኑ ሲያስረክቧት ተጥላገኘዋት ብለው ቢሆንም ወላጅ አባቷ ናቸው የሚባል ጭምጭምታም ይሰማ ነበር። በእድሜ ከፍ ያለች እውነትም ስትመጣ አባ ፊንሐስን እየመሰለች መጣች። ሲፓራ ወደ ሴቶች ገዳም በገባችበት ወቅት በሴት መናንያኑ እንክብካቤ የሚያድግ በ2 ዓመት የሚበልጣት ወንድ ሕፃን ነበር። የገዳሙ ማህበረሰብ ተሰባስበው አብረው ይደጉ እና አብረው መዋላቸው ለሁለቱም ስለልቦና ይጠቅማል፣ በዛውም ግብረ ሕፃናትን ይለማመዱ ተብሎ በመወሰኑ አብረው ማደግ ጀመሩ። ሕፃኑ ሚራጅም ከየት እንደመጣ አይታወቅም። አባ ጀንበሩ የሚባሉ መነኩሴ መንገድ ተጥሎ አገኘሁት ብለው ነበር ወደ ሴቶች ገዳም ያመጡት። እኛም ከየት እንደመጣን አናውቅ፣ ከየትም ይምጣ ከየት ዋናው የሰው ልጅ መሆኑ ነው። እግዚአብሔር ፈጥሮታል። በዝሙትም ይወለድ በጋብቻ ወንጀለኞች ወልደው የጣሉት እንጂ ተጥሎ የተገኘም ልጅ አይደል። በቤት ውስጥ ያድግ ዘንድ አምላክ ሲጠራው እኛ ወዲያት እንጥለዋለን ብለው ነበር የሴቶች ገዳም መምኔት እማሆይ ወለተ ኪሮስ አቅፈው ያሳደጉት። ሚራጅን እማሆይ ወለተ ኪሮስ ጸሎት ሲያደርሱም ሆነ ሲሰግዱ አቅፈውት ነው። መሬት ላይ ያስቀመጡት እንደሆነ ወይባ የሚባለውን የምንና ልብሳቸውን ጨምድዶ እንደ ጦጣ እየተንጠላጠለ ላያቸው ላይ ይወጣል። በኋላ
አባ ፊንሐስ ሲጳራን ይዘው የመጡ ጊዜ እሷን እንደ ጉርትክ ብሎ እየተመለከተና እየነካካ አብሯት መጫወት ሲጀምር እማሆይ ወለተ ኪሮስን ቀስ በቀስ ረሳቸው። ሲጳራም ዝምተኛው ሚራዥን እንደ አሻንጉሊት እየነካካች ከሱ ጋር በመጫወት አብረው በትንሿ ደሴት ላይ ድክ ድክ እያሉ አደጉ። ሚራጅና ሲጳራ ባንድ ላይ ፊደል ቆጥረው የዘወትር ጸሎትን ውዳሴ ማርያምና ዜማን በሌሊት ወንጌላትንና መዝሙረ ዳዊትን ከመጽሐፍ ቅዱስም ብሉያትንና ሐዲሳትን እየተማሩ ወደ ላቀ ደረጃ ተሸጋገሩ። ቀን ቀን እየመጡ ዋርካው ስር ከሚያስተምሯቸው አባ ጀንበሩ ከሚባሉትና ሚራዥን ካመጡት መነኩሴ ቅኔም ቆጠሩ። ሚራዥ ክህነት ተሰጥቶት ቤተ መቅደስ ገብቶ መቀደስ ጀመረ። ሲጳራ ግን ሲያምራት ቀረ። ሲጳራ በንዴት ብትቃጠልም ብቻዋን ከማጉረምረም አልፋ ለማንም አልተናገረችም። ለፍቼ በሌሊት እንቅልፌን ያቋረጥኩ ተምሬ እንዲህ ጉድ ይስሮኝ። ቆይ እመብርሃን ድንግል ማርያም ሴት አይደለችም? በቤተ መቅደስ ውስጥ አይደለም እንዲያደገችው? ወይ ፈጣሪ ይቅር በለኝ። ይደካማው ጌታ ኢየሱስን ከወለደች ከመብርሃን ጋር ራሴን ስላስተካከልኩ ይቅር በለኝ። ላስገቡኝ ዝም ብዬ እኮ ነው የምወሸክት። ፈጣሪ ግን እኮ በመቅደሱ ውስጥ ላገለግልህ በመፈለጌ ነው። ምን ኃጢአት አለው እስኪ? ለካም ቤታችን በቤተ መቅደስ የቆየችው 15 ዓመት እስኪሞላት ነው። እኔም ለካ 15 ዓመት ሞላኝ። ይቅርበልኝ፣ በቃ አምላክ ይቅርበልኝ። 15 ዓመት ሞልቶኝ ቤተ መቅደስ ውስጥ ለመግባት በመመኘቴ በቃ ይቅርታ። ደረቷ ላይ ያጎጠጎጡ ጡቶቿን ስታያቸው ታላቅ ኃጢአት እንደሰራች ጉብት ትላለች። አፍራ ልትደብቅ በለበሰችው ወይባ ውጀዴ ሽፍንፍና አድርጋ ምኞቷን ሁሉ ዋጠችው። ጡቶቿ ከደረቷ የበለጠ አፈንግጠው ስላጋለጧት አፈረችባቸው፣ አሸቻቸው። እንደ ሎሚ ሎክልከው የሚጠፉ መስሏት የውስጣቸው እንቁር ያመማትም ፈተገቻቸው። እንደ በጉንጅ ፈርጠው ወይም እንደ ጆሮ ደግፍ ማምተው ከደረቷ እንዲጠፉላት ተሳለች። ነገር ግን የበለጠ ያሞጠሞጡ ያጎጠጎጡ ቀልቀላከሩባት። ውበቱ እንዲጠፋ አፈር በሚመስል ቀለም ተነክሮ በተቀለመ መነኮሳት ሁሉ በሚለብሱት ልብስ በመሸፈኑ የዳሌዋ መሞናደል ከሷ በቀር ማንንም አላሳሰበም። ግን ይሞቃታል። የማታውቀው ስሜት ይወሰውሳታል። ሰውነቷ ሲሞቃት በጸሎትና በስግደት ለመቅጣት ከተፈጥሮ ጋር ውጊያ ትጀምራለች። ግን አላሸነፈችም። እየጾመች እየራባትም ዳሌዋ ወደ ኋላ ጡቷ ወደፊት ይጎትታታል። ልቧም ሚራዥን ሳይ ከበሮውን መደለቅ ጀምሯል። በዚህ ወቅት በሁለቱም ገዳማት ማህበራት አንድ ትዕዛዝ ወጣ። ልጆቹ ለአቅመ አዳምና ለአቅመ ሔዋን ስለደረሱ አብረው እንዳዩ የሚል። ሚራዥ ወደ ወንዶች ገዳም ወደ ክብራን ተወሰደ። የሕፃንነቷን ጊዜ ናፈቀች። ከሚራዥ ጋር መዋል ቀርቶ አብራው ቆማ እንኳን ማውራት አትችልም። የዕድሜ ኩያዋ ካለሱ ማንም የለም። ዘወር ስትል የምታየው የጨረጨሱ አሮጊቶችን፣ ቀና ስትል የጠራ ሰማይን፣ ስታቀረቅር የጣና ሐይቅን፣ ከዚህም ካለፈ በጥቋቁር ፍሬ የጠመሙትን የጣና ዳር የደቁማ ዛፎችን ወይም የማይናገሩና የማያዩ አይናም ማለቶችን ብቻ ሆነ። በተለይ ስለ ሚራዥ የምትሰማው ፍቅሯን የበለጠ አጋጋመው። ባሮጊቶች አፍ ብዙ ጊዜ ይወራለታል። ከሁሉም እማሆይ ወለተ ኪሮስ ድሮም ስለሚወዱት ከአፋቸው አይለዩትም። ከሚራዥ ጋር መገናኘት ያልቻለችባቸው ጊዜያት ረዘሙ።
የማይመሹ ቀኖች የማይነጉ ሌሊቶች አሰቃዩአት። ተረኛ ሆኖ ለአገልግሎት ወደ ሴቶች ገዳም መጥቶ ሲቀድስና ኪዳን ሲያደርስ ብቻ ነበር በቅርብ ርቀት የምታየው። አብረው እንዳያወሩም ክህነቱን እንዳታስፈርሰው ሲባል እንዳታሰናክል ተብላለች። ከአሜትና ከሰይጣን ፈተናም ለመራቅ ጭምር ሲሉ ቢገናኙ እንኳን ሰላም አይባባሉም። ለምን አሰናክለዋለሁ? ግን ምን መንፈስ ነው ወደሱ የሚጎትተኝ? ለምንድነው ሰውነት የሚፈትነኝ? ለምንድነው ነፍሴ እሱን የምትጠማው? ርኩስ መንፈስ ይሆን እንዲህ የሚያደርገኝ? አዎ ዲያብሎስ እየተፈታተነኝ ነው። ሳጥናዬ ላሽክላውን እያጠመደብኝ። ልጅ ሰይጣን ጓዝን ጠቅሎ ገዳም ውስጥ አይደል የሰፈረው? ባለም ማንን ሊፈትን? ባለምማ ሁሉስ በኃጢአት ይወድቅ አይደል? ማንን ይፈትናል? ሁሉስ ሳይፈተን ይወድቅ አይደል? ሲኖር እንጂ ገዳም ውስጥ ሰይጣን ጦርነት ያለበት። መቼስ መልካም በሌለበት ክፉ የለ። ቢኖርስ መኖሩ በምን ይረጋግጣል? በርኩስ መንፈስና በቅዱስ መንፈስ መካከል ብዋከብስ እኔ ማን ነኝ? ኢየሱስ ክርስቶስ እንኳን የተፈተነው በቆሮንቶስ ተራራ ገዳም 40 ቀን ሲጸልይ በሄደበት ወቅት አይደል? ኢየሱስን ደፍሮ የፈተነ ሰይጣን እኔንማ ምን ጭንቁኝ? ልቅስን ቆበት ሆይ የጋለ ገላ የሞቀ ሰውነት ይዤ እንዴት እቋቋመዋለሁ? አልችልም። እግዚአብሔር ሆይ እንዳላሰናክለው ከፈለክ አገልጋይ ክንጠብቅ። እንኳን ሰይጣን መልአክ የሚቀናበት ልጅን ያዝልኝ። እኔ ግን ተሸንፌያለሁ። ወድጄ ነው ጥለህብኝ እንጂ። ወዲያው ደግሞ መኃልየ ዘሰሎሞን የሚለውን የመጽሐፍ ቅዱስ ክፍል ትገልጣለች። ባፉ መሳምን ይሳመኝ ይላታል። ፍቅርህ ከወይን ጠጅ ይልቅ መልካም ነው የልቧን ይነግራታል። እናንተ ኢየሩሳሌም ቆነጃጅት ሆይ እኔ ጥቁር ነኝ፣ ነገር ግን ውብ ነኝ፣ እንደ ቄሳር ድንኳኖች እንደ ሰሎሞንም መጋረጃዎች። ነፍሴ የወደደችህ አንተ ንገረኝ፣ ወዴት ትሰማራለህ? በቀትርስ ጊዜ ወዴት ትመሽጋለህ? ይህን ስታስብ ሚራጅ መልሶ ከዶቅማው ጥላ ስር በጣና ዳር አይናማ ዓለቶች ተባብቅ እመሽጋለሁ ያላት ይመስላታል። ከጥላው በታች እጅግ ወድጄ ተቀመጥኩ። ፍሬውን ለጉሮሮዬ ጣፋጭ ነው። ውዴ የኔ ነው፣ እኔም የሱ ነኝ። ውዴ ሆይ ቀኑን እስኪነፍስ ጥላውን እስኪሸሽ ድረስ ተመለስ። በቅመም ተራራ ላይ ሚዳቋን ወይም የዋለውን እንቦሳ ምሰል። ለሌሊት በመጣፌ ላይ ነፍሴ የወደደችን ሁሉ ፈለግኩት አላገኘሁም። የሰሎሞን መጽሐፍ ባይኖር ኖሮ መጽሐፍ ቅዱስን አትገልጠውም ነበር። እነዚህን ጣፋጭ የፍቅር መዝሙሮች ስታነብ ሰውነቷ ይግላል፣ ልቧ ነጋሪቱን ይወግራል፣ ትንፋሿ ቁርጥ ይላል። በጭኖቿ መካከል ቅዝቃዜ ይሰማታል። ታማትብና ራእየ ዮሐንስ የሚለውን የመጽሐፍ ቅዱስን የመጨረሻውን መጽሐፍ ታነባለች። ማብረጃዋ እሱ ነው። ራእየ ዮሐንስ በፍጥሞ ደሴት የጻፈው አስፈሪ መጽሐፍ ለደሴቷ ጉብል የግለቷ መቀዝቀዣ ነው። እሱ ነው የሚያበርድላት የመጨረሻው ሰዓት። ዘንዶው አውሬው ሌላውም አውሬ ከምድር ሲወጣየው የበቀንዶችን የሚመስሉ ሁለት ቀንዶችም የነበሩት እንደ ዘንዶም ይናገር ነበር። ይህ ነው የሚያሰክንላት
የመጨረሻው ሰዓት ያስፈሪው ጊዜ ትንቢት ወይም ደግሞ አንቀጸ ንስሐ የሚባለውን የንስሐ መጽሐፍ አውጥታ ታነባለች። በንስሐ አለንጋ ራሷን ትገርፋለች። ወይም መንገደ ሰማይ የሚባለውን አንዲት ነፍስ ከሥጋ ከተለየች በኋላ ስለምታደርገው አስፈሪ ጉዞ ታነባለች። መላእክተ ጽልመትና መላእክተ ብርሃን ነፍሷን ሲቃሙ፣ መላእክተ ብርሃን ሰይፋቸውን መዘው ከአጋንንቱ ጋር ሲፋለሙ ይታያታል። ትሰናከላለች። ውዳሴ ማርያም ትደግማለች። እያማተበች ትነሳለች። መልሳ ደግሞ ስለ ሚራዥ ማሰላሰል ትጀምራለች። ወደ ሴቶች ገዳም የሚመጣው በተራ ነው። ሰሞነኛ ሲሆን ብቻ ወር ሲገባ የመጀመሪያዎቹ 2 ሳምንታት ሰሞነኛ አገልጋይ ነው። ቀሪዎቹን 2 ሳምንታት ደግሞ በናፍቆት እየተወቀጠች ታሳልፋቸዋለች። እዚህኛው ደሴት ሆነሽ ታኛው ደሴት ድረስ ተጣሪ 2 ሳምንታት ሳትተሙ ቆየት ላንቺ አይቻልሽም የሚል ሹክሹክታ ይሰማታል። ትላልቅ አይኖቹን ሙዝዝ ፍዝዝ ብላ ማየት ያምራታል። አንድ ቀን ሌሊት መተኛት አቃታት። እንቅልፍ ባይኗ ዞር አለ። በጨለማው ድባብ ውስጥ እየተደናበረች ከደሴቷ ወደ ወርዳ አለቱ ላይ ቁጭ አለች። የጣና ሐይቅ ማዕበል ከአለቱ ጋር ሲጋጭ በሚፈጥረው ፍንጣቂ በውሃ ስትበሰብስ እንኳን አልታወቃትም። ቆይቶም ሰማዩ በመብረቅ እየታረሰ በጉርምታ የታጀበ ዝናብ ዶፍ እዛ የተንጣለለ ሐይቅ ላይ ሲወርድ ከተቀመጠችበት አለት አልተነሳችም። ወደምሽ ገዳም አሻግራ ማዶ እያየች ሌሊቱን እዛው አድራ ጠዋት የኪዳኑ ደወል እስኪደወል አለቱ ላይ ተቀምጣ አነጋች። አድማጮቻችን እየተከታተላችሁ ያላችሁ ትረካ የሚተላለፍላችሁ ከኢሳት ሬዲዮ። በቀጣው ሌሊት በስዕለ ቅዱሳን ከተዋበች ጎጆዋ ከገባች በኋላ የመቅረዙን ዘይት ክር ለኮሰችው። ልታነብ የዘረጋችው መጽሐፍ አፉን እንደከፈተ ነበር። ራቁቷን ነጭ አቡጀዴ ከላይ የኖረ ሐምራዊ ግምጃ ከስር ከተነጠፈባት መደቧ ላይ ተኝታ መቅረዙ ላይ አፈጠጠች። ስቅስቅ ብላ ማልቀሷን ነጯን ሶላ ላይ የነጠበው የእንባዋ ጠብታ ነገራት። ልትጽፍለት ወሰነች። የሆነውን ሁሉ ጽሑፍ እንድትለማመድበት የመቃብርና ከተቆሉ አዝዕርት የተቀመመ ጥቁር ቀለም ነበራት። ወረቀት ግን መጽሐፍት ቤቱ ውስጥ ነበር። ዛሬ መጽሐፍ አለብኝ። በቅጠሉም ላይ ቢሆን ጭንቄን ተገላግዬ ጠዋት ከኪዳን መልስ ጠብቀዋለሁ። ከዛም ደግሞ ሰጥቼው ሽልክላለሁ። ወዲያው አንድ ብልሃት ተከሰተላት። ከነጩ አቡጀዴ ላይ ቀዳ መጽሐፏ ላይ አስደግፈችና በመቃብሯ ከጥቁሩ ቀለም እየነከረች ጻፈችለት። ጠዋት የኪዳኑ ጸሎት ረዘመባት። ትልቁ ደወል ተደውሎ የኪዳኑ ጸሎት እንደተጠናቀቀ በመስራቁ በር ቆማ ጠበቀችው። በመስራቁ በር ሴት መቆም ይቅርና ማለፍ አይፈቀድላትም። እሷ ግን አማራጭ አልነበራትም። የመስራቁ በር ተከፍቶ ሚራዥ ነጭ አቡጀዴ ትምህርተ መስቀል ተላብሶ ብቅ ሲል ወኔዋ ተነነ። በቆመችበት ተብረከረከች። ወደ ወንዶች ገዳም ለመሄድ በቀጭኗ መንገድ ደሴቷን መውረስ ሲጀምር ደንዝዛ ቆማ በአይኗ ብቻ ተከተለችው። ከራሷ ጋር ታግላ የልብ ከገዛች በኋላ ደሴቷን በሩጫ ወረደችና ከወደቡ ወደ ጀልባዋ ሊገባ ሲል ደረሰችበት። ጀልባዋ ላይ 2 ተረኛ ኪዳን አድራሽ መነኮሳትም ነበሩ። የግል ወሬ ያወራሉ። አላዩአትም።
እሷን ነክሳ ጠራችው። ከጀርባዋ ወርዶ ወደሷ መጣ። የተጠቀለለ ነገር ነጭ አቡጀዴ ጨርቅ በፍጥነት ሰጠችውና ለማንም እንዳታሳይ ብላው እየተንቀጠቀጠች ወደ ጎጆዋ ተመለሰች። ሚራዥ ከጀልባዋ ወርዶ የክብራንን የወንዶች ገዳም መሬት ከረገጠ በኋላ የደሴቷን ኮረብታ በሩጫ ወጥቶ ትልቁ የዶቅማ ዛፍ ስር ቁጭ ብሎ ነጩን ቅዳጅ አቡጀዴ ጨርቅ ገለጠው። ሚራዥ በጣም ተጨነቅኩ። ራሴን ለመግዛት ሞክሬ ነበር። ከማላውቀው ወጥመድ ውስጥ መግባቴን ካንተ ውጭ ለሌላ ለማንም ብናገር ንስሐ ግቢ ከማለት በቀር ሁነኛ መፍትሄ እንደማይሰጡኝ አውቃለሁ። የሰይጣን ፈተና ነው ብዬ ለብዙ ቀናት ሰውነቴ በጾም ቀጣሁት። የሚሰጠኝን መቁነን በድብቅ ለወፎች እየበተንኩ ሳልበላ ለብዙ ቀናት ቆየሁ። መልካ ኢየሱስን፣ ድርሳናትን፣ መስጥመ አጋንንትን፣ ገድለ አቡነ ዘዮሐንስን ሁሉ እየደገምኩ በሱባኤ ለብዙ ሳምንታት አሳለፍኩ። እመምኔታችን እማሆይ ወለተ ኪሮስ ስቅበጠበጥ አይተው በሽንቁሩ ግንድ አስረውኝ ስጸልይ ሰነበርኩ። ልድንግጥ አልቻልኩ። ፈተናዬ የህሊና ረፍት ነስቶኛል። ከእግዚአብሔር ቤት አስወጥተው አጋንንት በደስታ ሲስቁብኝ በጆሮዬ ይሰማኛል። ሚራዥ እባክህ ድረስልኝ። ደግሞ እውነቱን ሳልደብቅ ልንገርህ፣ በየደቂቃው አንተን ማየት ያሰኘኛል። ለምንድን ነው ሚራዥ? ሰይጣናት ጥለው ሲዘባበቱብኝ ማየት ትፈልጋለህ? እንግዲያውስ ዛሬ ማታ በጣም እንኳን ቢሆን መጥተህ ችግሬን ካልፈታህልኝ የመጨረሻ አማራጭ ራሴን ወደዚህ ሐይቅ ወርውሬ ለሰይጣናቱና ለአጋሮቻቸው እጄን መስጠት ብቻ ነው። መቼም ከዚህ በላይ ስቃይ አይኖር። ዛሬ ማታ ከደሴቱ ወደብ ትልቁ አለት ላይ ጠብቃለሁ። አንብበህ ስትጨርስ አጥበህ ጣለው። ካለቀቀልህ ደግሞ አቃጥል። ወስብሐት ለእግዚአብሔር። ሚራዥ ደብዳቤውን አንብቦ ሲጨርስ ተነስቶ በደስታ ዘለለ። በሱ ውስጥ መከራ ሲያሳየው የኖረው ስሜት በሷም ውስጥ በመኖሩ ሐሴት አደረገ። ሲባ እኔ አንቺ ያለሽበትን ደሴት አሻግሬ ያየው ትልቁ ዛፍ ላይ ወጥቼ እንደምውል ማን በነገረሽ? ይምሽ እንጂ በዋናም ቢሆን አልቀርም። ሳይታወቀው እየለፈለፈ ነበር። ቀኑ አልመሽለት አለ። እንደ ሁሉ ጊዜው መኃልየ ዘሰሎሞንን ደግሞ ደጋግሞ አነበበው። አስተማሰልኩኪ እንተ ሀቤ ጥቃ አዳም መላትኪ ከመ ማህነቅ ወክሳዲኪ ከመ አርማርኮስ አምሳሎ ይግበሩ ለኪ ኮሰኮሰ ዘብሩ። እሷ ደግሞ ከማዶ ውዴ ሆይ ቀኑ እስኪነፍስ ጥላውን እስኪሸሽ ድረስ ተመለስ ብላ የመለሰችለት መሰለው። የለም ቀኑ አልመሸልኝም፣ ከማይመሽ ቀን የማይነጋ ሌሊት ይሻላል አለ እየተንጠራራ። ለጉብኝት ከመጡ ፈረንጆች ጋር ወደ ዕቃ ቤት አመራ። ከመንጊዜውም በበለጠ በዛ ሙዚየም የሚገኙትን ቅርሳቅርሶች በሙሉ ከሰፊ ማብራሪያ ጋር ሲሰጥ ዋለ በአስተርጓሚ። ቤተክርስቲያኑ የተሰራው በተጠረቡ ቀይ ድንጋዮች ነው። እነዚህ በመቅደሱ ዙሪያ የምታዩቸው ከጥርብ ከድንጋይ የተሰሩ 12 አምዶች ናቸው። ከመቅደሱ ግድግዳ ጋር ተያይዞ የተሰራው ህንጻ የገዳሙ መስራች የአቡነ ዘዮሐንስ መቃብር ነው። ይህ ቤተክርስቲያን እንደምታዩት በደሴቱ አናት ላይ ነው የተሰራው። ይህ የድንጋይ ደወል ነው። በዚህ ዕቃ ቤት ውስጥ ከአስደናቂ ቅርሶች አንዱ ይህች በወንጌላዊ ቅዱስ ሉቃስ በራሱ እጅ የተሳለችው የቅድስት ማርያም ስዕል ናት።
ይህ ከብረት የተሰራው የአቡነ ዘዮሐንስ የጸሎት ልብስ ነው። ወደዚህ ገዳም መግባት የሚችሉት ወንዶች ብቻ መሆናቸው ለየት ያደርገዋል። በዳጋና በአንዳንድ የጣና ገዳማት ሴቶች እንዲገቡ አይፈቀድላቸውም። እዚህ ቀጥሎ ካለው ደሴት ደግሞ ሴቶች ብቻ የሚኖሩበት ገዳም አለ እያለ ያልጠየቁትን ሁሉ ሲለፈልፍ ትዝ አለችው። ሲጳራ ሳይሰናበታቸው ወጥቶ ሄደ። ሌላ ሰው ተጠርቶ አስጎበኛቸው። ሲጳራ በድቅድቁ ጨለማ ውስጥ አለቱ ላይ ቁጭ ብላ ሚራጅን ስትጠብቅ መንፈቀ ሌሊት አለፈ። አላስችላላት። ልብሷን አውልቃ ወደ ጣና ተወረወረች። ወደ ወንዶች ደሴት መዋኘት ጀመረች። የምጣም ከሆነ እዛው ሐይቅ ውስጥ አገኘዋለሁ። ያጋጥማት የሚችለው አዞና ጉማሬ አላስጨነቃትም። በሕፃንነቷ ስትዋኝ አትደክምም ነበር። አሁን ግን በፍርሃት የሚረድ ሰውነቷ አልንሳፈፍ አላት። የሚዋኝ ሰው እየቀረባት መጣ። ሲጳራ አላት የለሆሳስ ድምፅ፣ የምታውቀው ድምፅ። ራሷን ብቅ አድርጋ አወዬ አለችው። ምን ነው አላት በድንጋጤ። ቆየብኛ። እሺ ወደ መጣሽበት ዋኝ። ደክሞኛል፣ አልቻልኩም። አይዞሽ እያቃተኝ ነው ሚራሽ፣ እያቃተኝ ነው ስትል ይበልጥ አቃታት። ተጠግቶ ደገፍ አደረጋት። ሰውነቷ ይፋጃል። ሰውነቱን ነዘረው። ትንፋሿ ለመጠጠው። ራቁቷን ነች። ራቁቱን ነው። አይዞሽ ይድረስልኝ። የልብ ምቱ ሲፈጥንበት ታወቀው። ውሃው ውስጥ ሆኖም አቃጠለችው። እሷንም እያቃጠላት ነው። ከሐይቁ ዳር ሲደርሱ አለቱ ላይ የጣለችውን ልብሷን በፍጥነት ለበሰች እያፈረች። ሚራዥ በዋና ሲመጣ ራሱ ላይ የደገለለውን ልብሱን ፈቶ ለብሶ ሁለቱም አለቱ ላይ ተቀምጠው በጸጥታ ተዋጡ። አብረው ሲያድጉ ከአፍ እየተቀማሙ ይጫወቱ የነበረው ሁሉ ዛሬ ውሃ በላው። የሁለቱም አንደበት ተሳሰረ። ማንም ሰው ሲጳራ በትውስታ ወደ ባህር ዳር ዳጋ እስጢፋኖስ ገዳም ተነጥቃለች። አስተዳደጓን አስታወሰች። ሚራጅና ሲጳራ ከገዳሙ በርካታ ትምህርቶችን እንዲማሩ ተደርጓል። አጠናቀው ተማሩ።
ሚራዥ ክህነት ተሰጥቶት በቤተ መቅደስ ማገልገል ሲጀምር ሲጳራ ግን አልቻለችም። እናም ውስጧ ተበሳጨም። ከሚራዥ ተለይታ ለማገልገል አለመታደሏ አበሳጫት። እናም ሴትነቷን ረገመችው። ሚራዥን በሁለት ሳምንት ብቻ ለማየት ያስገድዳ ሴትነቷ አበሳጫት። በየለቱ ሚራዥን ማየት ግን ያሰኛታል። እንቅልፍ ተነስታለች። ይህንን ስሜቷን ለመግታት የተለያዩ መንፈሳዊ መጻሕፍቶችን ብትደግምም ሊሆንላት አልቻለም። የገዳሙ አመብኔት ሚራዥን እንዳታሰናክለው ለጥንቃቄ ተናግሯል። ሲጳራ ይበልጡን ለመራቅ ስትሞክር ይበልጡን እየቀረበችው የመጣች ይመስላታል። ይህንን ስሜቷን ለሚራዥ ለመናገር የመጨረሻው አማራጯ እንደሆነ አመነች። እናም የለበሰችውን አቡጀዴ ቀደደችና መልእክቷን አሰፈረች። በነጋታው ከኪዳን መልስ ሚራዥን ስትመለከት የከዳትን ጉልበት እንደገና አሰባሰበችና ተከትለው ጠርታ ሰጠችው። ሚራዥ የሰጠችውን ጥቅል ጨርቅ ገልጦ ለማየት እየሮጠ ሄደም። ሲገልጠው እሱን ሲርጠው የከረመው ስሜት እሷንም እየናጣት እንቅልፍ እየነሳት እንደከረመ ተረዳና ደስ አለው። እናም ቀጠሮ ሰጥተዋለች። በቀጠሮ ቦታ ለመገኘት ሁለቱም የጣና ሐይቅን መዋኘት ጀመሩ። ራቁታቸውን ናቸው። ሁለቱም እየዋኙ ተገናኙ። ሲጳራ እየዋኘች መዝለቅ አለመቻሏን ስትነግረው ሚራዥ አገዛት፣ አቀፋት። ሰውነቷ በዛ ቅዝቃዜ እያቃጠለው እንደሆነ ተሰማው። እሷም ይህ ስሜት እየተሰማት ነው። ሲጳራ ወደ መጣችበትና የቀጠሮ ቦታ ተመለሱ። እናም ከአለቱ ቁጭ ብለዋል። ሳምንት ምን ይገጥመን ይሆን? በክፍል 6 የዴርቶ ጋዳ ትረካ እንገናኛለን። ደራሲ ይስማዕከ ወርቁ፣ ተራኪዎች ዓለምፀሐይ ወዳጆና ተክሌ ደስታ፣ አዘጋጅ